ጤና ይስጥልን ውድ የተከበራችሁ ቤተሰብ ፈለጋ ቀጣይ ክፍል። በባለፈው ክፍል ላይ መድኃኒት የሰላምዬ ልጅ ጸጉር ወስዳ ነበር ዲኤን ለማስመርመር። እንግዲህ ሰላምዬ ወደው ለደረጀ ደውላ ጉድ ሆነናል፣ መድኃኒት የልጅን ጸጉር ወስዳለች። ስለዚህ ከልጆቹ ከውሃ ወይንም ከኤቢ ወይንም ከዳጣ ጋር አድርጋ ልታስመረምረው ትችላለች፣ እባክን የሆነ ነገር አድርግ ብላ ለደረጀ ተናግራ ነበር። እናም ታዲያ ደረጀ እንደሰማ ወደው ተናዶ ነበር። መድኃኒት ግን ያልበላትን ነው ያካካችው። ምክንያቱም እዚህ ጋር ማሰብ ነበረባት። እውነት ለእህቷ ተጨንቃ ቢሆን ለእህቷ አስባ ቢሆን ደረጀ እውነት ይሄን ነገር ካደረገ ልጆች ካሉት ቀስ ብላ እህቷን ማስረዳት ወይንም ደግሞ ደረጀን ተጠግታ እውነት ነው ወይስ ውሸት ነው የሚለውን ነገር በቀስታ መረዳት ወይንም መጠየቅ ነበረባት። ምክንያቱም እሷ እያደረገች ያለችው ቤታቸውን ለመጥበጥ ነው። ደረጀንም ማርታንም እንዲፋቱ ለማድረግ ነው። አስባችሁታል? ስለዚህ ደረጀ ነገርየው ስላወቀ ወደውኑ ወደ ቢሮ ሄዳ ለደረጀ ጉዳዩን እንደምትደርስበትና እንደምታጣራ ሙሉ በሙሉ ነግረዋለች። ታዲያ እሱም ናታንን ጠርቶ መድኃኒትን እንግዲህ የሆነ ነገር እንዲወስድባት ወይንም ደግሞ ብቻ የሆነ መረጃ ነገር እንዲያገኝና እንዲያቀብለው ብቻ ተነጋግሯል ከናታን ጋራ። ናታንም ለዳጣም አልነገራትም፣ ምስጢር አድርጓል። ምክንያቱም ደረጀ በመስጠት ነው ናታን ራሱ ምን እንደሆነ መድኃኒት ምን ላይ እንደደረሰች ለምንስ ደረጀ እንደዚህ እንደሚያደርግ ደረጀን ቢጠይቀው ለጊዜው አልነግርህም ብሎታል። ስለዚህ ናታንም ማርታ መዲ ምን እንዳደረጋትና ምን እንደወሰደባት ወይንም ደግሞ ምን መረጃ እንደያዘባት ለዳጣ ራሱ አልነገራትም። ለጊዜ ቆየኝ አልነግርሽም ብሏታል። ስለዚህ እንግዲህ ናታን ምን እንደሆነ ስለማያውቅ እና ስላላወቀ ጸጉሩንም አልወሰደባትም፣ ግን ያደረጋት ሌላ ነገር ነው። እንግዲህ የሰላምዬ ልጅ የደረጀ ልጅ እንደሆነ እንደደረሰችበትና ዲኤኑ እንደምናገር እንግዲህ መድኃኒት ተናግራለች። ዳጣንም ምናልባት ከሌላ ወልዶ አምጥቶ አስቀምጧት ይሆናል ብላለች። ማርታ ታዲያ ይሄንን መድኃኒት ስታወራና ስትለፈልፍ በበር ውስጥ ያዳመጠቻት ነበር። ግን በቂጡ ምን እንደምትል ምን እንደምታወራ በደንብ የሰማቻት አይመስለኝም። ግን እሄቴ ምን ሆና ነው? ምን እንደሆነች አላውቅም። ብቻዋን እያወራች ነው። አብዳለች እንዴ? አሟታል እንዴ? እያለች ስትናገር ደረጀ መጥቶ ማርታ ምን እያደረግሽ ነው? ሂጂ አንቺ እኔ ያናግራታለሁ በማለት ማርታ እንድትሄድ አድርጎ እራሱ ወደ ውስጥ ገብተዋል። ከዛም አንተ እህቴ ላይ የሰራኸው ስራ መቼም ቢሆን ለእህቴ ሳላሳውቅ ንቅንቅ አልልም ማለት ብለዋለች። ስለዚህ ይሄንን ነገር ዝም ማትይ ከሆነና የሰማሹን በአፍሽ በወድሽ ይዘሽ ዝም ካላልሽ ጉድ ይጠብቅሻል። ስለዚህ ተናገሪና እንታያለን፣ መቃብርሽን ቅርብ አድርገሽዋል ብሏታል። እሷም ኧረ እባክህ አንተ እንደዚህ ስላልክ እኔ ሄድ የምደብቃት መስለዋል። ስለዚህ አንተ ወራዳ ነህ እነግራታለሁ ብላለች። ደረጀም ትንፍሽ በይና መቃብርሽን አቅርበሸዋል። እኔ ደረጀ አይደለሁም ተዘጋጀልሻለሁ። ልክ የልጁን ጸጉር ሂደሽ ከሰላም እንደወሰድሽው ወደው ነው ያወቅኩት። እናም ተዘጋጀው ብሏታል። እናም እሷም ቁም ነገርም አልቆጠረችም። ወደ ሳሎን መጣለች። እነ ማርታም ተሰብስበው ቁጭ ብለዋል። ሁለቱም ተፋጠጡ። ኤቢ ግን ለአባቷ ማዘነው ለአባቷ ብላ ማዋሸታ የማታውቀውን ውሸት አባቴን እንደምንም ማዳን አለብኝ በማለት እንግዲህ ተፋጠዋል። ማርታም ምንድን ነው የሆኑት እነዚህ ሰዎች? መድኃኒት ምን ሆነሽ? ምንድን ነው የምትነግሪኝ? ንገረኝ እያለች ጠይቃታለች። መድኃኒትም
ደረጀ ያስፈራራትን እየፈራች ልትናገርም አስባለች። ከዛም ደረጀ ተነሽና ወደ ውስጥ ግቢ ማርታን አላት። ማርታም ስንት ልሆንላችሁ? ወዴት ልሆንላችሁ? ምንድን ነው የተፈጠረ? እያለች ግራ ተጋብታ ነበር። ስለዚህ ኤቢ ምን ማድረግ አለባት? እናቷን ይዛ መሄድ አለባት። አባቴን ከዚህ ጉድ ማዳን አለብኝ፣ የሆነ ነገር ማድረግ አለብኝ በማለት እናቷን በጣም በአስቸኳይ እፈልግሻለሁ አለቻት። ማርታን ተበሳጭታ ተከትላት ሄደች። እሷም ክፍሏ ይዛ ገባችና በወሬ ያዘቻት እንደምታገባና ቀለበት ማድረግ እንደምትፈልግ በዚህ አወራችው። ኤቢ ግን እውነት ቀለበት ማድረግ ፈልጋ ሳይሆን አባቷን ከጭንቀት መገላገሏ ይመስለኛል። እናም ርቃት ላይ ያገባለው እያለቻት ማርታን እዛው አቆየቻት። በዚህ አለፈ። ከዛም እንግዲህ ሌላ ጊዜ እነሱ ከተነሱ በኋላ ማርታ መድኃኒት ደረጀ ናታን ሆኖ ቀሩ። እናም ተናገሪና ወዮልሽ ብሏታል። እናም እናገራለሁ ሳልናገር የትም አልሄድም ብላለች። ስለዚህ እናገራለሁ ካልሽ መጀመሪያ ስልክሽ ላይ የተቀመጠው ይሄና ከዛ ተናገሪ ብሏታል። እሷም ስልኳን ማየት ጀመረች። ስልኳንም ስታይ ያልጠበቀችው ነገር ነው የጠበቃት። ምን እንደሆነ አልገባኝም። ምናልባት እንዳልንቀሳቀስ የትም እንዳልሄድ አድርጎኛል እያለች ነበር። ሀገር እንዳትወጣ አድርጓት ይሁን ብቻ የሆነ ነገር ምስጢር ይዞባታል ደረጀ። እናም ምናልባት ይሄ ነገር ልጆቿ አሜሪካ ናቸው፣ እሷ ደግሞ ኢትዮጵያ ናት። ስለዚህ ልጆቼ ጋር እንዳልሄድ ያደርገኛል፣ ወይንም ደግሞ ይሁን የተደበቀ ምስጢር አላት ይመስለኛል መድኃኒት። በዛ ምክንያት ደንግጣ አልተናገረችም። ይሄ ነው አላለቻትም። ግን ማርታን ሄዳ ክፍሏ ስታጓጋ ዘግታ እያለቀሰች ነበር። በርንም አልከፈተችላትም። ዳጣን የት ሄዳ ነው? መድኃኒትን በር ባንኳኳ አስከፍተን ብላ ብትጠይቃት እኔ እንጃ እማዬ አላየኋትም፣ ክፍሏ መሰለችኝ ምናምን አለቻት። ከማን ጋር ተጣልታ ነው? ምን ሆነ ነው ብትላት እኔ እንጃ አላየሁም አለቻት ዳጣ። እናም የሰላምዬ እንደ ቀላንቺ ትቀርባታለሽ፣ የልጇ አባት ማን እንደሆነ ነግራሽ አታውቅም ብላ ጠየቀቻት። አይ ነግራኝ አታውቅም፣ ግን የሆነ ጊዜ የልጄን አባት ብታውቂ የማትጠብቂ ነው ብላኛለች አለቻት። ማርታም ድንግጥ አለች። እናም አብረን ሄደን እስቲ እንጠይቃለን ብላ ስትላት አይ አልሄድም ብላለች ዳጣ። እሷም በዚህ እንግዲህ ተነስታ መድኃኒት ክፍሏ ከሆነች አሁንም ልዩ ብላ ወደ መድኃኒት ተመልሳለች። አንኳኩታ ስገባ እያለቀሰች ነው። ምን ሆነሽ ነው ብላ ብትጠይቃት ባልሽ አውሬ ነው፣ ባልሽ አውሬ ነው፣ ባልሽ ጅብ ነው ብላለቻት። ምን አደረገሽ? ምን ተፈጠረ? በተኛሽበት መጣ ብላ ብትጠይቃት አይ ከገባሽ ይግባሽ፣ ካወቅሽ ወቂ፣ አስሮኛል፣ እንዳልወጣ እንዳልሄድ፣ ስለዚህ ባልሽ አውሬ ነው ብላታለች። ማርታም ብትጠይቃትም እንግዲህ መናገር አችልም። ተነስታ ባሏ ጋር ሄደች። ደረጀ ጋር ሄደ ደረጀን ብጠይቅም ደረጀም ልጆቼን፣ ሚስቴን፣ ትዳሬን ብጥብጥ ልታረግ ጠምዳ ይዛኛለች፣ ቤቴን ልትበጠብጥ ልጆቼን ጠምዳብኛለች። ይሄ ሁሉ ምን አደረግኳት? ይሄ ሁሉ ምን አስባ ነው ብሎ ደረጀም ተናግሯል። እናም ባልሽ አውሬ ነው ብላኛለች፣ እናም እንዳልወጣ አርጎኛል ብላለች። ምን አደረጋት ብለው ጠየቀችው። አይ እንደዛ ከሆነ ሰጣታለዋ ብሎ ስል ምንድን ነው የምትሰጣት ብላ ደነገጠች ማርታ። ደረጀም ተናደደ። ልሞትላችሁ? ምን ልሁንላችሁ? አሁንስ በጣም ከበደኝ፣ ራሴን ላጥፋ? ልሙት? ምን ልሁንላችሁ? በማለት ምርር ብሎ ተናግሯል ደረጀ። ማርታም ደነገጠች። ምን እየተፈጠረ ነው? ምን እየሆነ ነው? ምን ጉድ ነው እያለች ብቻ ማርታም ግራ ገብቷታል። ማርታም የኔ እናት ታሳዝነኛለች። ምክንያቱም ነገሩ ምን እንደሆነ አልገባትም። ደረጀንም ልትጠራጠረው ምንም ነገር ብትጠራጠርም ያደርጋል ብላ አስባ አታውቅም። እና ምን እንደተካሄደ ምን እንደሚካሄድ አላወቀችም። ብቻ ቤቱ እየተተራመሰ ነው። ለማንኛውም ውድ ቤተሰቦች ማርታ ማነት መድኃኒት የሚቀጥለው ላይ ትሄዳለች ወይስ ጉዱን ትናገራለች ወይስ ከደረጀ ጋር እንደተፈጠሩ ይቀጥላሉ? መልካም ቆይታ ይሆንላችሁ።
ቀጣይ እንግዲህ ምን እንደሚሆን አብረን እናያለን። ቻናሉ ሰብ እያደረጋችሁ ቤተሰብ ሁኑ። መልካም ቆይታ ይሆንላችሁ ውድ ቤተሰቦቼ ባይ